ኢትዮጵያ አይ ታውቀዋለህ እኮ ማለት እኔ ለምሳሌ ቤት እንዳገኝ መንግስት ደብዳቤ ጽፎልኛል። ቤቶች ኮርፖሬሽን ነው ምናምን ለሚባል ደብዳቤ አስገብቻለሁ። ባለፈው አብራቸው ይዛቸው የርካቸው አይ ሌላ ይሄ ቤት የሚሰጠው እነሱ ይሁን ይሰጣሉ ቢንስ ኮን እነሱ ማይሰጡኛል እነሱ ጥሩ ናቸው እና ቤት የሚሰጠው እና ሳየው በቃ አይሆንም አይሆንም አዎ አይሆንም በቃ አይሆንም ብዙ ነገሮች ስታያቸው አይሆንም እና ድንኳኔን የምጥልባት ሀገር ሰላም ከሆነች ኢነፍ ከዛ የሚያልፈው ጊዜ ጥሩ ይሆናል። ሌላ ከኔ በኋላ የሚመጡ ልጆች አሉ አሁን ትራቭል ላይ የሚሰሩ ወደፊት የሚነሱ ለነሱ ጥሩ ነገር ፈጥራለሁ ብዬ አስባለሁ። ማለት ጥሩ ጊዜ ይገጥማቸዋል። እኔ ባለፍኩበት አይነት መንገድ አለ። እኔ ግን ያው የእድል ጉዳይ ነው። ከኔ ቀድሞ 5-6 ሰዎች እንደዚህ አይነት ፕሮግራም ህዝቡን አለማምደው ሀገሩን አለማምደው መንግስትን አለማምደው ምናምን ቢሆን ጥሩ። የሚገርምህ እኔ ካሜራና ያው አክቹዋሊ ለሁሉም ነው ግን እኔ ካሜራና ድሮን ማሳስገባ እቃ ማስገባ ብፈልግ አረቄ እንደሚያስገባው ሰው ታክስ ከፍዬ ነው የማስገባው። ለሀገር ሚና አለው ተብሎ አይታሰብም በታምር። እንደውም አንድ ጉምሩክ አንድ ጊዜ እንደ ማንኛውም ነገር ነው የሚታየው ነገር ስለው የመለሰልኝ ሰው አዎ ከአደንዛዥ ዕፅ ውጭ ሌላውን ነገር ሁሉ እንደሚያስገባ ሰው ነው። እንደ ሂውማን ሄር ነው የሚታየው። ገባ? አሁን ያስደነግጣል። ማለት የሆነ ሰውዬ ውጭ ሀገር የሚኖር ሰውዬ እየሰራ ያለው ስራ ደስ ብሎኛል እና እቺን ዕቃ ልላክልህ ሲልህ እዚህ ጋር ደግሞ አይ እንደማንም ነው። ከዛ ደግሞ የሚገርም ነገር ጻፍልኛል። ይሄንን በድፍረት ነው የምናገር። ይሄን ሴክተሩን የሚመራው ቱሪዝም ሚኒስቴር ምንም ነገር ሲፈልግ ባለሙያዎቼንም ዕቃዬንም በነፃ ነው የሚጠቀሙ። ስሙን ይከፍሉኛል። እግዚአብሔር አዎ በነፃ አሁን ላንድ ኦፍ ኦሪጂንስ ተብሎ የተሰሩ የፕሮሞሽናል ቁሳቁሶች አሉ። የኛ ባለሙያዎች የኛ ልጆች ሄደው በነፃ ሰርቷቸው ነው። ምንም የለም። አዎ እንግዲህ ባስፈለገ ሰዓት አሁን ለምሳሌ ቅርብ ጊዜ የቤስት ቱሪዝም ቪሌጅ የሚባል ውድድር አለ። ለዛ የሚሆኑ መንደሮች ይሄዳሉ እና እኔ በቃ ሂድ ባለሙያ ላክልንና ተባበረን ጋሞ ደርሰው ዶርዜ መንደርን ቀርጸው ይምጡ ተባለ። ኮይሻ ፕሮጀክት ላይ የሰጧቸው ቪዲዮዎች አሉ። ገበታ ለሀገር ሲታይ ሞሰቧ የምታርፍበት ሀይቅ ያ ሀይቅ ማለት ሙሉ ቀን ሄደን ያየነው ሀይቅ ያ ሀይቅ እዛ ሞሰቧ ቁጭ የምትልበት ሀይቅ እኛ የሰራነው። መንግስት የሚፈልገውን ነገር ሲፈልግ እንሰጣለን። ግን አሁን ቅድም እንዳልኩ በጣም አንተ የምትፈልግ የለም እንዴ በጣም አስገራሚ ነገር አሁንም በቤት ኪራይ ነው። አዎ በቤት ኪራይ አንዴው እኮ እንሳቅ እንጂ በጣም የሚያሳፍር ነገር ነው። ምክንያቱም አንድ ሰው ለሀገር እየሰራ ለዛውም ደግሞ ኢትዮጵያን ታላገር እንግዲህ በቱሪዝም ምን ያህል እንደምናገኝ ይታወቃል። ሰፊው ሚና አብዛኛው ፐርሰንት አንተ ጋር ይወርቃልና ለምን ሁሉ ጊዜ ከጊዜ ጊዜ ለምን እንደማይሻሻል በጣም የሚገርም። አዎ አሁን እኮ እኔ አሁን ማለት አፎርድ አላደርግም፣ ቤት መግዛት አልችልም ምናምን። አሁን መንግስቴን እኮ የምጠይቀው መንግስት ለዜጎች ቤት እንደሚያከራይ ሰምቻለሁ እና አከራይ ነው እኮ መንግስትን ስጠኝማ እንዴት ይለዋል? አይሰጠኝም። እኔ አከራይ ነው እና ያ አይ ቲንክ እኔ አንድ ነገር እፈራለሁ። አሁን በህይወት የሚያስፈራ ነገር ካልከ የፋሚሊ ጉዳይ ነው። ምክንያቱም የሆነ ቦታ ላይ እንደሄድኩኝ ያው ስራችን ሪስክ ነው ብቀር የኔ ልጆች በመሆናቸው የኔ ሚስት በመሆኗ ለምንድን ነው እነሱ አሁን ቤት አጣው የሚሰቃዩት? ማለት የሌላ ሰው ቢሆን ያ እንትን አይገጥማቸው ወይ አሪፍ ካድሬ ይሆናል ያገኛል ቤት እሳት ልሶ ወይ ደላላ ይሆናል ኢኮኖሚካሊ አፎርድ ያደርጋል ምናምን ያደርጋል ወይ ዋቴቨር ወይ ሽንኩርት ያርሳል ወይ ቲማቲም ያለማል ብቻ ህይወቱን የሚቀይር ነገር ውስጥ ይገባል። እና አንዳንዴ ያንተ ሙያ ካንተ ያልፍና ሌሎች ቤተሰቦችም አካባቢ ችግር ይፈጥራልና ከዛ ጋር ተያይዞ እስቲ አገሩ ሰላም ነው። እኔ ደግሞ ከተወሰነ ጊዜ ወዲህ ምን ይታየኛል መሰለህ ያው እኛም ወደ መንግስት ነው የምንለው፣ ምክንያቱም ሀገር የሚመራው መንግስት ስለሆነ ነው እንጂ ብዙ የተለያዩ ደግሞ ድርሻ ያላቸው አካላት ደግሞ እኛ ሀገር አሉና ላንተ መኪና ላንተ ቤት እንግዲህ የሆነ መኖር ነው በተለይ ላንተ ስራ በጣም ግድ ስለሆነ ነው እንደ እንትን የግድ ለሄኖክ ቤት ይሰጠው ለሄኖክ መኪና ይሰጠው አይደለም ጉዳዩ የእሱ ስራ ምን አይነት ነው። ለዛውም ደግሞ ትንሽ ጊዜ ተኝተህ ለምትወጣ
ቤትና ብዙ እንደ ውጪዎቹ ቢሆን ኖሮ በግል አውሮፕላን በግል መርከብ ነበር መንቀሳቀስ የነበረብኝ ይመስለኛል። እና ተደጋግሞ የተባለ ነገር ነው። ተደጋግሞ ስለማይሰማ ነው እኛም ተደጋግሞ ምንለው ነው። ያው እስቲ የወደፊቱን እናያለን። ያንተ ሙያ ሳይበረታታ ከዚህ ጋር ተያይዞ የጋዜጠኝነት ሙያ ሳይበረታታ መንግስት ደግሞ በጣም ጥሩ ጋዜጠኛ ይጠብቃል ስትል ሰምቻለሁ። እንደነ ቢቢሲ እንደነ አልጀዚራ ለምን አትሆኑም? እንደ ናሽናል ጂኦግራፊ አንዳንድ ሰው ይመጣና እንደ ናሽናል ጂኦግራፊ ለምን አትሆኑም ይላል። እዚህ ሀገር የውጭ ሀገር እንኳን ጉዞዎች አሁን ይህን ስነግር ሊደነግጥ ትችላለህ። ዘፋኞችና የሙዚቃ መሳሪያ ተጫዋቾች ውጭ ሀገር ተልከው የቱሪዝም ጋዜጠኝነት ሰልጥነው መጡ። የባህልና ሪፖርቲንግ ሰልጥነው መጡ። ሳይፈልጉ በዛው ስለሄዱ ነው። ከኔ ቻይና ትሄዳለህ ዕጣ ወጥቶልሃል ተብሎ ተልከዋል። እንደናንተ አይነት ሰዎች እያለ ማለት የሚገርም ነገር ስለሆነ ማለት ነው። ግን ከእሱ ይሁን ከኛ ደግሞ አሪፍ ነገር ይፈልጋል። ለምሳሌ ይህን ሴክተር የሚመራው ተቋም ቱሪዝም ሚኒስቴር አንድ ጋዜጠኛ ከዚህ ሀገር ወስዶ አያውቅም፣ አሰልጥኖ አያውቅም፣ አሳውቆ አያውቅም። አፕታይቱ ደግሞ ሰማይ ነው። ላለፉት ብዙ ተከታታይ ዓመታት ተሰብስበው ተጠራርተው የሚሄዱት ዛሬ የት እንዳሉ ማናውቃቸው ካድሬዎች ናቸው። አሁን የት እንዳሉ ባናውቅም የቱሪዝም ጉዳይ ላይ ምናምን ጉዳይ ላይ ሊጎበኙ ልምድ ሊወስዱ ምናምን ሊዝናኑባል ነው በቃ እነሱ። ለምሳሌ በእኔ ህይወት ውስጥ የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን የሚባል መስሪያ ቤት አለ። አንድ እድል ሰጥቶኝ የኬንያን ፓርኮች ጎብኝቼ እንድመጣ አደረገ። ከፍራንክፈርት ዞሎጂካል ሶሳይቲ ጋር ተባብሮ ማለት ነው። ከጀርመን ይወጣ ስመጣ የሚገርም ራዲካል ለውጥ መጣ በስራዬ ላይ በህይወቴ ላይ ማለት ነው። ምክንያቱም አግሬሲቭሊ የኮንዘርቬሽንን ስራ አግሬሲቭሊ ብዙውን ፓርት ሰጠሁት። ስለ ዱር እንስሳት፣ ስለ ዱር ህይወት፣ ስለ ምናምን የምሰራው ስራ በዛ ያለ እንዲሆን ያደረገው ያ ኤክስፒሪየንስ ነው። ዛሬ ብዙዎቹ ምን ይለዋል? እንደዚህ ብታረጉ ይለዋል። እና የሚመኙት ምኞት እኛን እንደ ናሽናል ጂኦግራፊ እንድንሆንላቸው ነው። እሚያውን ደግሞ እንደ 110 ሚሊዮን እንደ አንዱ ነው ድርሻ እና አይሆንም። ይሄ አይመጣም። እውነት ለመናገር አይሆንም ማለት በሰራው ልክ ነው የሚሆነው። ለምሳሌ ሲባል ሰምተህ ታውቃለህ? በፊልም ቢሆን የኢትዮጵያ ፊልም የህንድ ፊልም አሁን ይደርሷል፣ የእንትን ፊልም ይለዋል፣ የእንትን ሙዚቃ ይደርሷል ይላል። እዚህ ሀገር ራስን በራስን ነው ተፍጨርጭረህ ቦታ የምታስይዘው። ያቺኑ አንተ የደረስክባትን ቦታ አብሮ መቃመስ ሲቻል እንደገና ደግሞ አንተ ልክ ብዙ ነገር እንደተደረገልህ የሚወቀስ ኢንዱስትሪ እኮ የለም። በተለይ አርቶ አካባቢ ሁሉም እንደምታየው ሁሉም ለምሳሌ ቲያትር፣ ፊልም ሰርተህ ከፊልም የሚገኝ ገቢና ሌሊቱን ሙሉ ስደልቅበት ከምታድረው ናይት ክለብ የሚገኝ ገቢ እኩል ነው የሚታየው። ስለዚህ አንተ ፊልም ላይ ይመጣና መንግስት እስቲ ሀገርህን ክብር የሀገርህን ፕራውድ ምናምን አሳይ። ሌሎቹ ፊልሞች የሌላው ዓለም ፊልሞች የሆሊውድ ፊልሞች ሰፖርት ይደረጋሉ። ናሽናል ፖሊሲ ያላቸው ምን አሜሪካንን በምን ደረጃ ፕራውድ ቢያደርጉ ምን ሊያገኙ እንደሚችል እኛ ሀገር ፕራውድ አደርጋለሁ ብትል ገብስ መፈጠጊያ ሙቀጫ አይሰጡም እና አስቸጋሪ ነው። እውነትህን ነው እኮ። ከዚህ ጋር ተያይዞ ጋዜጠኝነት ላይ ለምን መንግስት የሚበረታ ይመስላል? የጋዜጠኛ ሙያተኛው ላይ መንግስት የሚበረታበት ነው እና ለምንድን ነው በፖለቲካውም ካየው አንተ አይነት ላይም የስራ ዘርፍ ላይም ካያ መጀመሪያ የሚቆነጠጠው የሚኮረኮሙ ጋዜጠኛው ነው። እኔም አይገባኝም እውነት ለመናገር። ለምሳሌ እንግዲህ ይኸውልህ ምንድን ነው የምትሰሩ ሁለት ኢንተረስት ነው የማይሰሩ ሰዎች አሉ እና በአጋጣሚ መንግስትነት በምትለው ውስጥ የማይሰሩ ሰዎች በዛ ካሉ ስለ አለመስራታቸው እንዲወራ አይፈለግም። ያው ጋዜጠኝነት ደግሞ መስራት ነው። የምትሰራው ደግሞ ያለውን ነገር ይሄ እንዲሆነ ይሄ እንዲተደረገ ይሄ እንዲህ ነው ምናምን እያልክ ነው የምትሰራው። ስለዚህ አንዱ ችግር የሚሆነው ምንድን ነው? ትልቅ የመንግስት እኮ ሰው ሆኖ ስለኛ አታውራ ይላል። ከተማ የሚመራ ሰው ሆኖ ስለ ከተማው አታውራብኝ ይላል። ልክ ከተማውን በ80 ጋብቻ ቤቱን እንደከተታት ሚስት የሚያይ ብዙ ከንቲባ ያጋጥማል። ከተማው ያንተም ስለ ከተማው እንዲህ ቢሆን ይሄ ጎደለ ይሄ እናድርግ ምናምን እና ሀሳቦቹም ደግሞ እውነት ለመናገር አንዳንዴ ጥሩን ነገር አያዩትም።
ጥሩ ነገር ሰርተው ይሄ የሰራው ስራ ከተማችን በጣም ጥሩ ነው ከንቲባችን ምናምን ብትል እሱን አያዩት። ለዛ የቀጠሩት ሰው ሳይኖር አይቀርም። ዛሬ እኮ እንዲህ ተባልን፣ ዛሬ እኮ እንዲህ ተባልን የሚላቸው ማለት ክፉን ነገር ነው ቶሎ የሚደርሳቸው እና ክፉ ነገር ያስቆጣቸዋል። አሁን አንዳንድ የኢትዮጵያ ከተሞች ውስጥ አሁን እንኳን አንዳንድ ይሄ ማህበራዊ ሚዲያ ላይ ለከተማቸው ተቆርቆሮ አክቲቭሊ ሀሳባቸውን የሚገልጹ ምናምን የሚሉ ልጆች ታሰሩ ሲባል ትሰማል። ዝም ብለው ሶሻል ሚዲያ ግን የነዛ ልጆች ግብራቸውን መሰለ መጥረጊያ እያዙ ከተማውን ማጽዳት፣ አበባ መትከል ምናምን። ከዛ በሱ ጎደለ የሚሉት ነገር ሲኖር ደግሞ አሁንስ ከተማችን አስተዳደሩን እየሰራ ነው ብለው ሊናገሩ ይችላሉ። እና እሱ ላይ እንግዲህ ምናልባት የመንግስት መዋቅር ውስጥ የማይሰሩ ሰዎች ከበዙ ምንም ነገር እንዲባል አይፈልጉም እና ጉልበታቸው ይበረታል። ስለዚህ ያለው ነገር ሚዲያውም አሁን አንዳንዴ ማድረግ አለበት ብዬ የማምነው የሚሰሩ ሰዎችንም ማበረታታት፣ የሚሰሩ ሰዎች እንዲበዙ ማድረግ፣ የማይሰሩ ሰዎች ላይ ብቻ ጉልበቱን ከማውጣት የሚሰሩ ሰዎችንም መልካም ልምዶች እንዲሰሙ ቢያደርግ ጥሩ ይሆናል ብዬ አስባለሁ። እስቲ ሌላ እውነት አሰጥ ጥያቄ ከአፄ ምኒልክ ቀጥዬ ልቤን የከፈኩለት መሪ ዶክተር አብይ አህመድ ነው። እስከ ችግራቸው ለሀገሬ የሚገባው መሪ ናቸው ብዬ አምናለሁ። የባለ ሲመታቸው ንግግር ብቻውን 30 ዓመት እኔን ያስደስተኛል። እስከ ችግራቸው እስከ ቀራኔው ድረስ አብሬያቸው ነኝ ስትል ሰምቻለሁ። እውነት አሰጥ? እውነት ብያለሁ። እንደ ቅድሙ አይነት ጥያቄ ነው እዚህ ጋር ያለው። የአቋም አሁንም እንዳለ ነው። አሁን ጠቅላይ ሚኒስትሩን በሚመለከት የሚሰማኝ ሀሳብ የተወዛገበ። ልክ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በፍቅራቸው አለመጠን ካበዱ ሰዎች አንዱ ነኝ። ዛሬ ሰላም አድረው ይሁን ብዬ ሲጨነቅ አድራለሁ። ወደ ጫካ ሄጄ ስልክ ሳይሰራ ሲቀርና ወይኔ ምን ሆነ የሆነ ኤኒዌይስ አሁንም እንደነገርኩህ መጽሐፍን በስማቸው ደግሞ ማስታወሻ አድርጋል። መጀመሪያ እና እንደነገርኩህ ፖለቲካ ላይ እኔ ትንሽ ጋዜጠኛ ስለሆንኩ ታንጀብል ማስረጃ እፈልጋለሁ። አሁንም ቢሆን ጠቅላይ ሚኒስትሩን በጨበጥኩት ማስረጃ እንዲህ ናቸው የምልበት ነገር የለም። እንደ ብዙ ሰው ልቤ ሸርተት ብሏል ከማየው ነገር። ይሄን ማድረግ ሲገባቸው አላደረጉም፣ ይሄን ማድረግ ሲገባቸው አላደረጉም ከምለው በዚህም ሁኔታ ውስጥ ደግሞ ዛሬም ጥሩ የምላቸው ነገር አለ። ይብዛ የሚነስም እኔ አንዳንዴ ያው ለድራማ ነው ለምናምን ነው የሚሉ ሰዎች አሉ። ለድራማ ቢሆን ኢትዮጵያ ስትልልኝ ይሻለኛል። ለድራማ ኢትዮጵያ አፈር ተብላ ከምትለኝ ለድራማ ኢትዮጵያ ትኑርልኝ ብትለኝ ደስ ይለኛል። ማለት ድምፁ አለው ሚኒንግ እኔ ጋር። ያም ሆኖ ሪዘርቬሽን የመጣ እውነት ለመናገር እንዳልኩ ነው። በቃ በጣም እኔ እንደ ህዝቡ ብቻ አይደለም ፎቶቸው በቃ የሚገርም ነው። ሳይ ድንግጥ ምናምን ኢትዮጵያ እግዚአብሔር ባርኩሽ ምናምን ማለት ጀምሬ ነበርና ያን ስሜት የኔ ብቻ አይደለም የብዙ ሰው እና እግዚአብሔር እሳቸውን ረድቷቸው ቢመልሱልን ያንን ስሜት ደስ ይለኛል። ያ ስሜት ቢመለስ የተወሰደብን ስሜት አለ። ያ ስሜት ቀላል ስሜት አለ። ተገዝተን አይደለም ያመጣነው፣ ተታለን አይደለም ያመጣነው፣ ተከፍሎን አይደለም ያመጣነው። በጨለማ ውስጥ ምንም ባልነበረበት ሰውየው ይቀጥሉ አይቀጥሉ ሳይታወቅ የሀገሪቷ ሲስተም ዜሮ በነበረበት ሰዓት አይ እኚህን ሰው ወደናቸዋል፣ በእኚህ ሰው ድርድር የለም ብለናል። ስለዚህ ያ የኔና እኔን መሰል ሰዎች ስሜት ከተወሰደበት እንዲመለስልን ቢያግዙን ጥሩ ነው። ቢያግዙን አለዛ ያው እንዳልኩ ይሄ አሁን ሪዘርቬሽን አለኝ የሚለው ስሜት ነገ ከነገ ወዲያ ደግሞ ወደ ጥላቻም ሊቀየር ይችላል። ምንም ባታመጣም ለምን አንድ ሰው የሚመራውን ሰው ይጠላል? ለምን አንድ መሪስ በሚመራው ይጠላል? ይሄ እንዳይሆን ቢሆን ጥሩ። ታማኝ በየነ ለምን እንደምትወዱ በኢትዮጵያዊነት ጉዳይ እኔ ታማኝ ውድ በቃ ምልህ በተለይ ደግሞ የመጨረሻ በቃ የተለየ የገዘፈብኝ ጌዲዮ አካባቢ ተከስቶ የነበረው ችግር ላይ ያየሁት ነገር ምን መሰለ? አሁን ስለ ኢትዮጵያ ስናወራ ትንሽ ከሰፈራችን መውጣት አለብን። ለሰፈር ያለ ፍቅር ገዘፈ ማለት ለኢትዮጵያ ያለ ፍቅር ገዘፈ ማለት አይደለም። ሌላው ያም ሰፈር የኔ ሰፈር ነው ብለህ ብታስበው ጥሩ። ያ ስሜት ታማኝ ጋር ናቸው እና እኔ ታማኝን እወደዋለሁ። እስከ አሁን እናንተ ይህን ኢንተርቪው እስክናደርግ ድረስ አልጎደልም። ልቤን የሚያሳዝን ነገር አድርጎብኝ አያውቅም። በጣም ያው ከሀገር
ሀገር ያለው ውለታ በየትም ቢባል በባሌም ሆነ በቦሌ እንደተባለው ይከራል። በተለይ ደግሞ አርቲስትነቱ እኔ ደግሞ በጣም ከሚገዝፍብኝ ሰው ማለት ነው። በጣም እኮ ከተወሰነ ጊዜ በፊት በጣም በከፍተኛ ደረጃ የሚንቀሳቀስ ጎበዝ የመድረክ ሰው ጎበዝ አርቲስት ነበር። ያንን እኮ የሰጠው ለኢትዮጵያ። ያንን ሰጠው። አየህ አሁን እኔን ለምሳሌ በላይ እኔ የጉዞ ጋዜጠኝነትህን ለኢትዮጵያ ስትል ስጥና የመብት ተሟጋቹን ወይ ምናምን ብትለኝ አላደርገው። ሙያን ያክል ነገር ቁጭ አድርገህ ምን ያህል እንደሚጎል አውቀዋለሁ፣ ምን ያህል ህመም እንዳለው አውቀዋለሁ። አንድ ወቅት እሱም ተናግሮታል። ለዝናውም ለገንዘቡም መጀመሪያ የነበርኩበት መንገድ የተሻለ ነበር ብሎ በጣም ያንን ትተህ እዚህ በጣም ከባድ። አሁን ላይ ስልጣን ላይ ያሉት በተለይ ደግሞ አንተ በምትሰራበት ባህል ቱሪዝም ዘርፍ ላይ ያሉ ባለስልጣኖች ሀገራቸውን ያውቃሉ ብለህ ታስባለህ? ማለት ሀገርን እወቅ ይባላል፣ እነሱ ሀገራቸውን ያውቃሉ ወይ? ሚኒስቴር መስሪያ ቤቱ ላይ ያሉ ሰዎችስ ምን ያህል ኢትዮጵያን አውቋት ነው እየመሩት ያሉት? ምክንያቱም ከአንተ በላይ የክፍተት የሚታየው ኤክስፐርቶች አሉ፣ ጎበዝ ኤክስፐርቶች አሉ። ከሹመኞች መካከል እንዳልከው ኢትዮጵያን የሚያውቁ ልምዶ ያላቸው ሰዎች አሉ። አንዳንዶቹ ደግሞ ምኑንም የማያውቁ አሉ። ምኑንም የማያውቁ ያው ምኑንም በማያውቁ ሰዎች ጉዳይ ላይ ሰው እንግዲህ መንግስት ነው ማለት ኢንዱስትሪ ያው ዝም ተብሎ እንትን የሚባል ነገር አይደለም። ለምሳሌ እኔ አሁን ጠቅላይ ሚኒስትሩ የሆነን ሰው ስለወደዱት ያ ሰው የመከራቸውን መድኃኒት ይወጣሉ ብዬ አላምንም። ሞታለሁ ብሎ ይፈራል። ስለዚህ ቱሪዝም እንዳይሞት፣ ግብርና እንዳይሞት፣ ጤና እንዳይሞት፣ ትምህርት እንዳይሞት ትክክለኛውን ሰው ለቦታው የሚሆነውን ሰው መመደብ ለሀገር ይጠቅማል የሚል እምነት አለኝ። ዞሮ እየተንከባለለ የመጣ ነው። ይገርማል። አንዳንድ ሚኒስትሮች ይሾሙና ምንም የማያውቁ ሚኒስትሮች 5 ዓመት 4 ዓመት ቆይተው ለምደው አሪፍ ሊሆኑ ነው ስትል ደግሞ ተነስተው ሌላ ቦታ ይሄዳሉ። ያ ነገር በጣም ተደጋጋሚ አሁን ድረስ የቀጠለ ነገር ነው እና አሁን ምንድን ነው ግን ደግሞ ጥሩ ጎበዝ ሰዎች ታያለህ። አሁን ኦሮሚያ አካባቢ አለች። አሁን የኦሮሚያዋ ሌሊሴ ዱማ ቪት ኦሮሚያ ጀምረው በጣም ትገርም ሰው ናት። ቀናለው። አሁን እሷ እንግዲህ ሰው እንደ አፕሊኬሽን ቢሆን እንቀባበላለን። እሷን ለተለያዩ ክልሎች በኤግዜንደር ሼር አድርገህ ሁሉም ጋር ተመሳሳይ ጉልበት ተመሳሳይ አቅም ይኖራል፣ ግን አይሆንም። እንደዛ አይመጣም። ጉዞ ኢትዮጵያ እንግዲህ የቴሌቪዥን ፕሮግራምን ከጀመርክ ቆየት ብላ፣ ግን እንዳንተ የተንገላታው ከቴሌቪዥን ጣቢያ ነው ተንከራተተ። ምንድን ነው ምክንያቱ? ስፖንሰር ነው ወይስ? አንዱ ስፖንሰር ውጣ ውረዷ ከባድ ናት። ጥንቃቄ በምትፈልገው መንገድ እንደፈለኩ መሄድ አልቻልኩም። መንግስት አካባቢ ያሉ ሰዎች ምን ይሉሃል መሰለህ? የመንግስት ጣቢያ ላይ ብትገባልን ለኛ ለመክፈል ይቀለን ነበር ይሉሃል። ገብዛላችሁ ነበር? ገባውላቸው። ስገባላቸው እኔን ትተው ለዛው ለመንግስት ከፈሉ። እንደውም ቋንቋ ሁሉ በማይገባ ሁሉ አንዳንዴ የእሱ አይነት ፕሮግራም ሌላ ስሩልን ሁሉ ብለው የከፈሉበት ጊዜ እንዴ! የእሱ አይነት ሌላ አንተ እያለ የእሱ አይነት ሌላ አንተ እያለ ፕሮግራም ላይ አይቻለሁ። አንድ ፕሮግራም እኔ እያለሁ የእሱ አይነት ሌላ ርዕሱ ብቻ ተቀይሮ እና የጣቢያው ሰዎች ሁሉ ግራ ገብታቸው ጠበኛ ነኝ እንዴ ከነዚህ ሰዎች ጋር አሉ። ያረ ፍቅር ነኝ እና አይገባም እሱ ነገር። ግን አሁን ኤንቢሲ ወደሚባል ጣቢያ መጥቻለሁ። በቅርቡ እንደሚጀምር አዲሱን ዓመት ላይ ጀምራለሁ የሚል እምነት አለኝ። እየቀረስኩኝ ነው። ኤንቢሲ እንግዲህ እስካሁን ከነበሩት የተሻለ ነገር ያደረገው ምንድነው? አትሊስት ስፖንሰር ፍለጋ የማባክነውን ጊዜ ለመቆጠብ የተወሰኑ
የስፖንሰር ማለት 4 ስፖንሰሮች እንደገቡ አይነት ተቆጥሮ እሱን ገንዘብ የማገኝበትን ፕላትፎርም አመቻችቶልኛል። እሱ እንግዲህ ጥሩ ነው ብዬ አስባለሁኝ። እንዳልከው ስራው ከባድ ነው፣ የምታገኘው ትኩረት ከባድ ነው። ካልተደገፍክ አስቸጋሪ ነገር ነው እና እዚህ ከተማ ውስጥ ደግሞ ጊዜ ይፈልጋል መሞዳሞዱ ምናምኑ እና አንተ ደግሞ የለህም። እሱን ስትሞዳሞድ እዛ አቃልጽም እንትን ደረሰ የተባለው ነገር ያመልጣል፣ እንትን ሆነ የተባለው ያመልጣል። ስለዚህ እነዚህ ሁለቱን ትንሽ ከባድ ነው። ካልቸሩም የለም በነገራችን ላይ አሁን እኛ ጋር እውነት እናውራ ከተባለ እስቲ ሁሉ ጥሩ እንኳን በደንብ የመዝናኛ ቻናል ተብለው ብዙ ተመልካች ያላቸው ጣቢያዎች እንኳን ብትመለከት ከነሱ በጣም የሚወደደው የማይረባ ፕሮግራም ናቸው። ሶሳይቲ የሚሰራው ሀገር የሚሰራው ምናምን ያን ያክል ብዙም አይደለም። አሚትና ቦልቱ ላይ ነው ትኩረት። እኔ በእኔ ብቻ አይደለም። አሁን ይገርመኛል። አሁን ኢቢኤስ ላይ አንድ ቴክኖሎጂ ላይ ያተኮረ ፕሮግራም አለ። ሰለሞን ሰው በቃ መንግስት ቁጭ ብሎ አብሮ ይሄን አድርግልን፣ ይሄን ንገርልን። ባለፈው ጠቅላይ ሚኒስትሩ ካስታወስክ ደመና ዘንባለሁ አሉ። አገሩ ተጫጨ። ምን ያርግ? ማንማ ነግሮት ከዛ በፊት ደመና እንደሚዘንብ አርቲፊሻል እንደሚዘንብ ሳይሰማ የኖረ ህዝብ ነው። ይሄን አስቀድሞ መንገር የመንግስት ስራ ነው ለህዝቡ። ህዝቡ ግን ይሄ ቴክኖሎጂ ላይ ዓለም መድረሱን ዘመን መድረሱን አያውቅም። ታስታውስ እንደሆነ እንትን አምጥቀን ነበር ሳተላይት። ሰው አስቤዛ ጭና የምትመጣ ነው የመሰለው። አዎ ለምን ሳተላይት ካመጣክ በኋላ ምንድነው የምታገኘው ጥቅም ምንድነው ምናምን የሚለው አልገባውም። ይሄ ውስጧ ሜዳለች ምንም ለውጥ የለም ይላል ሰው። ይሄ ላክ ኦፍ ኖሌጅ ስለ ቴክኖሎጂን በሚመለከት የሚሰሩ ፕሮግራሞች አይደገፉም። ጤናን በሚመለከት የሚሰሩ ፕሮግራሞች አይደገፉም። ጤና የሚመለከታቸው ሰዎች እኮ የእንግሊዝ ፕሪሚየር ሊግ ነው ከፍለው ስፖንሰር የሚያደርጉልን እንጂ ቁጭ ብሎ እጃችሁን በሳሙና ታጥባችሁ እንደዚህ አድርጋችሁ የተመጣጠነ ምግብ ብሉ ምናምን ሲል የሚውለው ሐኪም ማስታወቂያ አጣው ከጣቢያ ጣቢያ እንደኔ ይዞራል። እና ብዙ እንደዚህ አይነት ፕሮግራም አለ። ለምንድን ነው ይመስላል አሁን ግብርና አውትሶርስ ፕሮግራም የለም? ማን ያበዳል? ማን ሊያደርገው? ምክንያቱም ግብርና ሚኒስቴር ሄዶ ሌላ ቦታ ከሆነ ኢንተረስት ያለው እዚህ ጋር የሚሰራው ሰው የለም። እና በየሴክተሩ ታስታውሳለህ የኢትዮጵያ ልጆች ቲቪ መቆም አቅቶት በጣም 110 ሚሊዮን ህዝብ ባለበት ሀገር ላይ አንድ የህፃናት የቴሌቪዥን ቻናል ማድረግ ደግሞ አይቻልም። ህጉ እንደዛ ይላል። የፌዴራል መንግስት ከገንዘብ ሚኒስቴር ገንዘብ አውጥቶ ቢሰጥስ ምን ችግር አለው? ምን ታምር ስንት ነገር ይወጣል እንዴ? ምን ይሄ አሁን ምን እኮ እንትን አይደለም ትውልድ የሚቀርጽ እዛ ይሄ ነው። ለምን መሰለህ አሪፍ ያልሆኑ አሁን እኛ ብለን ቤታችን እንቀመጥና ሩቅ ያለ ሀገር ልክ በአሪፍ ሁኔታ የተሰራ ሀገር እንደሱ መሆን እንፈልጋለን። እነሱ በደንብ ተሰርተው ነው እና ይሄ ትንሽ ያሳስባል እውነት ለምናት። አንተና አዚዝ አህመድን ከዱር ህይወት ጋር በተያያዘ ያው ቅድም እንዳልከው የሩቅ ነገር ስለምንወድኛ የኢትዮጵያ ናሽናል ጂኦግራፊ እነሱ ናቸው ነገር ይባላል እና አንዴ ምን ሲናገር ሰምቻለሁ። ከናሽናል ጂኦግራፊ እንደዚህ የመጡ ነጮች አናግረውት አብረው እንደዚህ እንደሰሩት ምናምን ሰምቻለሁ። ያ ደግሞ የሆነ ሳንቲም ይኖራል ብዬ አስባለሁ። የነዛ ልጆች አልተፈጠሩም ነበር አንተ ጋር? ልዩነት አለን አላችሁ? አዚዝ በጣም ወንደርፉል፣ ምናልባትም እኔ የመጀመሪያው ኢትዮጵያዊ ዋይልድ ላይፍ ፎቶግራፈር ነው ብዬ የማስበው። ስለዚህ የእሱ አይነት ሰው ይፈልጋሉ። አንድ ጋዜጠኛ ብቻ መጣው። አሁን እኔ ለምሳሌ እኔ የምፈልገውን አይነት ስራ የሚሰራልኝ ሰው ጂንካ ቢኖር ከአዲስ አበባ ጋዜጠኛ ካሜራማን ይዤ ከሚል ብቻዬን ሄጄ ከሱ ጋር እዛ ሰርቼ በመጣ ወጪ ይቀልልኝ። ስለዚህ የአዚዝ አይነት ሰው በዛ መጠን በጣም ይፈለጋል። እኔ ጋር እንደዛ አይነት ነገር አልመጣም። ክሩ ሲመጣ ከክሩ ጋር የሚሄድ እድሎች የተለያዩ እድሎች አጋጥመውኛል። ግን ይሄ አሁን የምትለው አይነት እድል የለም። አዚዝ ግን እንቅፋቶቹ አሁንም እንዳልከው ምቹ ነገሮች የሉ። አሁን ባለፈው ልክ እንደኔ እሱ ድሮን ልናስገብቶ በጣም ከባድ ብር ተጠይቆ በቃ እብድ ሲሆን ነበር። አይደለ አሁን እቃም አትጠይቅም። አሁን አለ ሰፖርት የሚያደርጉ ተቋማት ከውጭ ሀገር ለምን ጠይቃቸዋል? እንደውም ባይልኩልህ ይመረጣል። እነሱ አንድ ዕቃ ከሚልኩልህ እዚህ ሀገር በተሻለ ብትገዛ ውድ ዕቃ ይልኩልህ እና እዚህ እጥፍ ነው። አይ በአገሩ አፈራው እጠቀማለሁ ብትል ይሻላል። እና በዛ ረገድ እንዲህ አይነት እድሎችን ሳያገኝ ቀርቶ ነው እንጂ
እንደውም የሚገርም ተከታታይ የምትላቸው ጠንካራ ስራዎችን መስራት ይችላል። ብዙ ባለሙያዎችን ማፍራት ይችላል። አሁን የለም ሌላ እንደ በአዚዝ አይነት የሙሉ ሰዓት ሙሉ ህይወቱን ዋይልድ ላይፍ ላይ አድርጎ የሚሰራ ባለሙያ ፎቶግራፈር አታገኝም። ስለዚህ ለምን ብዙ አይኖረንም ነበር? ብዙ የማይኖረን ከአዚዝ ህይወት ከአዚዝ ሪስክ የሚያዩት ነገር ስላለ ሙሽራ አታነሳም እንደዚህ ያለ እንዴት አምሮብህ ከአንበሳና አምሮብህ አጃቢ መስለህ ሚዜ መስለህ ከሙሽራ ጋር ውለህ ህይወትን ከቀየርክ ለምንድን ነው ወደዛም እንድትሄድ የሚያደርጉ የሆኑ ምክንያቶች መኖር አለባቸው። ምንም እንኳን ባታውቅ ቀላሉ ነገር ልንገር፣ እዚህ ሀገር አሁን ሰው ይሸልማል በየምክንያቱ በዛ በዚህ ምናምን መንግስት ይሸልማል። መንግስት አዚዝ በመንግስት ሲሸልም አይተኸው አታውቅም ወይ? አንድ ሰው ወይ ሪዋርዱን ይላል ወይ ገንዘቡን ይላል ወይ ሳቲስፋክሽን፣ ሁሉን ነገር ካሳጠው ምን ታደርጋለህ? እና እውነት ለመናገር ይቆጨኛል። እንደሱ አይነት ልጆች ብዙ ቢሆኑ ደስ ይለኝ ነበር። አንተና እሱ ጋር መግባባቱ እንዳለ አውቃለሁ። እና የሆነ ከዲሲፕሊናችሁ ውስጥ የሚያገናኝ ነገር አይጠፋም እና አብራችሁ ለመስራት ነገር በሆነች ዘርፍ እንኳን ቢሆን አዎ ችግር የለብንም እንዳልኩ ነው። ግን እሱ ኮሚትመንት ወስዶ የሚሰራባቸው ቻናሎች አሉ፣ የራሱ ቻናሎች፣ የእኔ ቻናል አለ። ያ ነው እንጂ ረጅም ጊዜ ነው ወዳጅነታችን፣ ትውውቃችን። ብዙ ጊዜ አስባለሁ አንድ ላይ ቢሆን አንተም በአንተ ነገር እሱም በሱ ነገር የሆነ ነገር ይፈጠራል ብዬ አስባለሁ። በእርግጥ ያው ችግሩም አብሮ እንግዲህ ትልቅ ነገር ሲታሰብ አብሮ ትልቅ ችግር ይፈጠር እንዳለ ነው እንደሱ ይመስላል። እስቲ ስለ ኢትዮጵያ ያው መጠየቅ ካለባቸው ሰዎች በደንብ አንተ ነህ ብዬ አስባለሁ። እና የኢትዮጵያ ብዙ ጊዜ ይነሳል፣ መልሱ ሊለያይ ይችላል ወይ ደግሞ ደፍረን መመለስ ይከብደናል። የትውልድ ዱላ ቅብብሎሹ የቱ ጋር የተቋረጠ ይመስላል? ምክንያቱም ያኔ ላይ አሁን ታች እንደሆነ ግልጽ ነው። የአባቶቻችን የአሁኑ ጊዜ ይለያያል ብዬ ነው። በእኔ ንባብ የ66ቱ አብዮት ይመስለኛል። የ66ቱ አብዮት በብዙ ነገር ሳንዘጋጅ ሁሉን ነገር ያፈራረስንበት ነው። አንደኛ በወቅቱ በሁሉም ጎራ የተሰለፉ ሰዎች ከውጭ ሀገር ጭነውልን የመጡት ሀሳብ የውጭን አገር አይዲዮሎጂ ኢዝም ተደክሞባቸዋል። እነሱ ብዙዎቹ በወቅቱ የነበረችዋ ድሃዋ ኢትዮጵያ ሰው በረሃብ እየረገፈ ውጭ ሀገር ልካ ያስተማረቻቸው ናቸው። አንዳንዶቹ ጭንቅላቶች በጣም ይሄን ሀገር በአስገራሚ ሁኔታ መቀየር የሚችሉ ነበሩ። ተበላሉ። ያ ትውልድ እንግዲህ እንደዛ ሆኖ አለፈ። ከዛ በኋላ የገነነውና የገነገነው የስካር እና የጥላቻ ፖለቲካ ነው። እሱ እስካሁን ድረስ አለ። ወደ ኋላ አይደለም መመለስ። አሁን በቃ ምንም ነገር ምልህ አንድን በመጠጥ ስክር ብሎ የሚንገዳገድ ሰካራም ይዘህ ስለኋላ ስለነበረው ምናምን ብጠይቀው ምንም የሚያውቀው ነገር የለም። እውነትም ለመናገር ደግሞ የአንተም ስጋት የሚሆነው በዚህ ያረማመዱ ቤቱ ይገባ ይሆን ነው። እና አሁን ብዙ ኢትዮጵያ ውስጥ ብዙ ሰዎች የሚሰጉት ነገር በዚህ ያረማመዳችን፣ በዚህ የፖለቲካችን ስጋት፣ በዚህ የፖለቲካችን መንገዳገድ ይሄ አገር ወዴት ነው ሊሄድ የሚችለው የሚለው ነው የሚያሳስባቸውና የ66ቱን አብዮት ብዙ ነገር ሳንዘጋጅ ሳናስበው የተበላሸብን ይመስለኛል። እና እንደምታስታውሰው ብዙ ሰዎች በተደጋጋሚ የዛ ዘመን ሰዎች ሲናገሩ በወቅቱ የነበረውን ነገር አሁን ዛሬ ላይ ስታነበውም ሲነግሩም ልክ ቤት ውስጥ የደረሰች ሴት ስታስቸግር አንድ ትውልድ እንደዛ ሆኖ ነው። በጣም ታላቅ ታናሹን ይበላል የሰፈር መንግስትም ያው ከዛ ውጤቱ ተንደባሎ ዛሬ ደርሷልና እንግዲህ ይሄ ዲጂታል ዘመን ነው። አንድ አዲስ ትውልድ ይመጣል ብዬ አስባለሁ። ሞኙ ያልፋል። አሁን ሞኙ ያው ይበላላል፣ በዘር ይበላላል፣ በሃይማኖት ይበላላል ምናምን። ከዛ ደግሞ መብላት ይቀድማል፣ መኖር ይቀድማል፣ ኢኮኖሚ ይቀድማል፣ ቴክኖሎጂ ይቀድማል የሚል እሳት የላሰ ትውልድ እንደሚመጣ አስባለሁ። አሁንም እኮ አለ። እዚህ አሁን ኢርናሙል አካባቢ ምናምን ብትሄድ የምታገኛቸው ልጆች እኮ ወጣ ብለን እንደምታገኛቸው አይነት ልጆች አይደለም። ሌላ ዓለም ላይ ናቸው። አሁን
ልጆቹ ስኮላርሺፕ እያገኙ ውጭም ሀገር እየተማሩ ነው። የውጭ ሀገር ትምህርቶች በጣም እንትን ሆነዋል። ይሄ ምንድነው ግሎባላይዜሽን በጣም በራችንን ሰብሮት ገብቷል። ስለዚህ ሌላው የሚያሰጋል ሌላው ነገር ቅጥ የሌለው የግሎባላይዜሽን ተጽዕኖ በባህላችን ላይ፣ በአኗኗራችን ላይ፣ በኢኮኖሚያችን ላይ የሚያደርስብን ተጽዕኖ ያሰጋን ይሆናል እንጂ ኮተታሙና ይሄ ያረጀው የመበላላትና የመጠፋፋት መንፈሱ ራሱ ተቀርቦ ያልፋል። እስቲ ወደ መጨረሻ ጥያቄዎች ልግባ። አንዳንድ መልስ ነው የምትመልስልኝ፣ የምትወዳቸው ነገሮች የምጠይቅ። ሁለትም ማድረግ አይቻልም፣ መመለስ ብቻ ነው። እሺ፣ ከምትወዳቸው ነገሮች ቶሎ ይመለሱ። ከምግብ ዱባ። እሺ፣ ከአለባበስ የመስክ ልብስ፣ እኔ የምለብሳቸው የጫካ ልብሶች። እሺ፣ ከአካባቢው ከቦታ ከባድ ነው። ዱር ቢሆን ጫካ ቢሆን እመርጣለሁ። እሺ፣ ከሰው የምትወደው ሰው በጣም? አለማየሁ ገላጋይ። መጽሐፍ? የአለማየሁ ገላጋይ መጽሐፎች በተለይ በፍቅር ስም። ፊልም ላይ መሀይም ነኝ ግን ጤዛ። እሺ፣ ከማህበረሰብ ኮንሶ። ከሙዚቃ የማሊ ሙዚቃ። እሺ፣ ከድምፃዊ ወንድ ሴት? እሺ፣ አንድ ወንድ አንድ ሴት። ከወንድ ጥላሁን ገሰሰ፣ ከሴት ፍቅር አዲስ። ጨርሻለሁ ጥያቄ ነው። እኔም አመሰግናለሁ። በጣም አክብሬን ስለመጣ በጣም አመሰግናለሁ። መጽሐፍን እንግዲህ ዳግም ወጥቶ ደግሞ ገበያ ላይ እንደምናገኘው ተስፋ አደርጋለሁ። በጣም አመሰግናለሁ። ሰላም ኢትዮጵያ፣ ሀገርህን ሰላም ያደርግልን። አሜን። በጣም አመሰግናለሁ። ሰላም ኢትዮጵያ። ሰላም ኢትዮጵያ። የዛሬው ሰላም ኢትዮጵያ የተመለከታችሁትን ይመስል ነበር። ከአሻም ቴሌቪዥን በተጨማሪ ሰላም ኢትዮጵያዊ ሱራፌል ብላችሁ ብትገቡ በእነዚህ ማህበራዊ ድረገጾች ላይ ያገኙናል። በተረፈ ሳናውቅ ተሳስተን አውቀን ተደፋፍረን የጠፋነው ካለ ይቅር በሉን። ተዋዶ እንጂ ተጋድሎ የቆመ ሀገር የለምና ከጦርነት ይልቅ ሰላምን፣ ከጸብ ይልቅ ፍቅርን እንስበክ። ሰላም ያክርመን፣ በፍቅር ያኑረን፣ የሳምንት ሰው ይበለን። አሜን። ሰላም ኢትዮጵያ።